ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እጅግ ርካሽና ቅናሽ የሆኑ የስራ መኪኖች፣ መንቀሳቀሻ፣ የቤት እንዲሁም የጭነት መኪኖችንም ጨምሮ በርከት ያሉ መኪኖችን ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር በማድረግ የምትፈልጉትን መኪና መምረጥ ትችላላችሁ። ማርቲ ገበያ የምን ጊዜ ምርጫችሁ እንዲሆን ምኞቴ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ ይቆዩ። ማርቲ ገበያ የብዙዎች መገበያ። ዋኔክ ዜድ ሎንግ ቤዝ ማለት ነው። ሞዴሉ 1992 ምንም ወጪ የለውም። ሞተርም አዲሷል አይፈልግም ማለት ነው። ሌሎችንም ወጪዎችን አጠናቆ እናንተን እየጠበቀ ይገኛል። ዋጋው 1,350,000 ብር ብቻ ነው። ሃይሩፍ ሞዴሉ 2019 ግጭት ግልብጥ የለውም። ጠርዝ ማዕዘንም የለውም። ሻንሲ ሞተርም ንጹህ ነው፣ ፋብሪካ ነው። 3,900,000 ብር ነው። በካሽ ነው የሚሸጠው። ፉቶን ሞዴሉ 2024 ለነገሩ የፋብሪካ ነው። ዋጋ 5,200,000 ብር። ዲፎርድ ዶልፊን ሞዴሉ 2004 ጠርዝ ማዕዘን የለውም። ዋጋ 2,500,000 ብር። ቅንጅት ሞዴሉ 2008 ምንም አይፈልግም። ዋጋ 2,600,000 ብር ይባላል። ይሄ መኪና ለትርፍም ይሆናል። ንጹህ መኪና ነው። ሻንሲ ሞተሩ ንጹህ ነው። ካሶኒ ሞዴሉ 2023 ለነገሩ የፋብሪካ ዋጋ 14,500,000 ብር ይባላል። ባንክ 2.8 አለበት። ለእጁ 10,800,000 ብር ይፈልጋል ማለት ነው። ኒሳን ፓትሮል ሞዴሉ 1992 ምንም አይፈልግም። ዋጋ 1,300,000 ብር ይባላል። ቅጥቅጥ ሞዴሉ 2011 ረጅም በረጅም 33 ወንበር ነው። መላሽ ሻንሲ ሞተር ንጹህ ነው። ዋጋ 3,100,000 ብር ይባላል። ካሶኒ ሞዴሉ 2023 አሁንም ለነገሩ የፋብሪካ ዋጋ 11,700,000 ብር ነው። ባንክ 1,600,000 ብር አለበት። ለእጁ 10,100,000 ብር ይፈልጋል። ቅጥቅጥ ሞዴሉ 2017 ሞተር አልፈታም፣ ፋብሪካ ነው። ረጅም በረጅም ዋጋ 4,400,000 ብር። ካሶኒ ሞዴሉ 2017 ምንም አይፈልግም። ዋጋ 7,500,000 ብር ነው። ባንክ 800,000 ብር አለበት። ለእጁ 6,700,000 ብር ይፈልጋል። 5ኤል ሚኒባስ ሞዴሉ 2003 በአንድ በኩል ወድቆ ተሰርቷል። አሁን ምንም አይፈልግም ባለበት ሁኔታ ማለት ነው። ዋጋው 1,600,000 ብር ነው። ሃይሩፍ ሲንግል ካፕ ሞዴሉ 2008 ሶፍት ቦዲ ነው። ሁሉ ነገሩ የፋብሪካ ነው። ዋጋ 3,700,000 ብር። ግሎሪ ሞዴሉ 2020 ነው። ምንም አይፈልግም። ዋጋ 1,900,000 ብር ነው። ቤተሰቦች እንግዲህ ዛሬ ይዣችሁ የመጣሁት ርካሽና ቅናሽ ያልኳቸው መኪኖች እነዚህን ይመስላሉ። ለይዣቸው የመጣሁት ማለት ነው ርካሽ ናቸው። እናንተ እስኪ ከሌላው ቦታ ማነጻጸር ትችላላችሁ። ርካሽ ነው ዋጋቸው። ለትርፍ፣ ለመንቀሳቀሻ፣ ለስራ ይሆናሉ። እየሰራችሁባቸው ከወር በኋላ ወይም ከሁለት ወር በኋላ ብሸጧቸው 200-300 ሺህ ብር አትርፋችሁ የምትሸጧቸው መኪኖች ናቸው። መኪና በየቀኑ እየጨመረ ነው ይጨምራል። በተለይ የስራ መኪና በጣም እየጨመረ ነው ያለው። ለምሳሌ ቅጥቅጥን ብንወስድ 2011 2.7 2.8 እየተሸጡ ነበረ ከወር በፊት እንዳያችሁት ማለት ነው። አሁን ግን እስከ 3,500,000 ብር እየተባሉ እስከ 4 ሚሊዮን የሚጠሩ መኪኖች ያሉ የሚገርም ዋጋ እየወጣ ነው። እኔ ጋር እንግዲህ የፈለጋችሁት መኪኖች አሉ። ከኋላም ቪዲዮውን መለስ ብላችሁ ብታዩት የተለያዩ መኪኖችን በተለያየ ቅናሽ ዋጋ ፖስት አድርገንላችኋል። ቤተሰቦቼ እኔ ያው ነገሮችን አጠብቃለሁ ይታወቃል። ስራዬም ደግሞ ግልጽና ጽድት ያለ ነው። ውሸት ማጭበርበር ያልተጨማመረበት እውነተኛ ነገርን ነው የምከተለው። ይሄም የሆነበት ምክንያት ያው እኔ እንደሌላው ሰው ዝም ብሎ ማበዛው ስራ የሚሆነው ትኩረቴ ሁሉ ስራዬ ላይ ነው። ስራ ስሰራ ደግሞ ውሸት ያልተጨመረበት ቢሆን እመርጣለሁኝ። ምክንያቱም ሰርተን በትክክለኛው መንገድ ስናገኘው ለኛ እርካታ አለው፣ ለሰዎች ማለት ነው። ለኔ እርካታ አለው እና አንዳንድ ሰዎች ነገሮችን አታጥብቂና አርጋቸውና አንዳንድ ነገሮችን አብረን እንስራ እና ያው ያለውን ነገር ምናምን የሚሉ ሰዎች አሉ ነው። እኔ እንደዛ አላረግም።
እውነተኛ ነገር ብቻ ነው የምከተለው። እንዳትሳሳቱ። እኔ ጋር ስትመጡ 2007 ብላችሁ 2005 ብታቀርቡልኝ እሪ ምለው እኔ ነኝ ገዢው አይደለም። ገዢው ሊገዛ ይችላል፣ ዋጋው ቅናሽ ከሆነለት አይቶ አመዛዝኖ ሊገዛ ይችላል። እኔ ግን ለምን ዋሸ ብዬ አምባጓሮ ልፈጥርብህ ሰውየውንም አልሰጥህም። በጣም ነው የምናደድብህ። ማለት እንደዚህ አይነት ስራ ስላለ ነው። እኔ እውነተኛ ነገር አቅርቡልኝ፣ እውነተኛ ሰው ሰጣችኋለሁ፣ ገዢ ሰጣችኋለሁ፣ ትሰራላችሁ ከኔ ጋር። በቃ ይሄ ነው የሚያስኬደን ማለት ነው። እና እንደዛ ለማድረግ እንሞክር። በስራችን ደስተኛ እንድንሆን፣ ኃላፊነት ይሰማን፣ ሰክሰስ እንድንሆን፣ ወደፊት የተሻሉ ሰዎች እንድንሆን በስራችን እውነተኛ ነገርን ለመከተል እንሞክር። ውሸት ምንም አያደርግም፣ የትም አያደርስም። እኔ እንደማውቀው የትም አያደርስም። ዛሬ ብትዋሹ ነገ መድገም አይቻልም። ያ ሰውዬ ለአሁን ገንዘቡን ስላወጣ ይዞት ሊሄድ ይችላል። ነገር ግን እድሜ ልኩን የሆነ ነገር ካገኘበት መኪናውን አንተን ሲወቅስ ነው በህሊናው የሚኖረው። ያ ደግሞ ለአንተ በጣም ትልቅ ችግር ነው መንገድ ላይ ማለት ነው። ስለዚህ መንገድ የምታጠራ በራስ መንገድ አንተ ያመንክበትን ለሰው ብትሰጥ ያ ሰውዬ ቢናደድ እንኳን አይደርስብህም። እውነቴን ነው የምልህ። ምክንያቱም እውነተኛ ነገርን ከተከተልክ እግዚአብሔርም ይረዳሃል፣ አንተም ደግሞ መልካም ቀና ትሆናለህ ማለት ነው ለሰዎችና ስልክ ገብቶብኝ ነው እንደሰማችሁት ማለት ነው። ያለውን ነገር እንደዚህ እየተራረምን ወደፊት እንሄዳለን። እኔ ጋር የምሰሩ ሰዎች ጽድት ያለ ነገር ለማቅረብ ሞክሩ። እንዳንቀያየም፣ ሰዎችን እንዳናስቀይም፣ ስራችንም እንዳይስተጓጎል ጥሩ ነገር ለማቅረብ ሞክሩ። ከዛ ውጪ አብረን መሄድ እንችላለን። ሌላው እንደነገርኳችሁ ነው። ከዚህ በፊት ባለፈው ቪዲዮ ላይ ገልጸዋለሁኝ። ባለፈው ቪዲዮ ላይ እንዳልኩት አንዳንድ በዚህ ስራ ሰርተው ከኮሚሽን ስራ ተነስተው የራሳቸውን ድርጅት የከፈቱ ሰዎች አሉ። እነዛን ሰዎች ለእናንተ ትምህርት ይሆን ዘንድ እያቀረብኩ ሄዳለሁ ብያለሁኝ። ለዛሬ ይዤ የመጣሁት ይሄን ይመስላል። በዝግጅት ላይ ነን። ዝግጅታችን እንደጨረሰን እነዚህን ስራዎች እያቀረብን እንመጣለን። ለእናንተ አስተማሪ ነው ያልነውን እንዲሁም ደግሞ ይጠቅማል ያልነውን ፖስት እናደርጋለን። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ነው። ማርቲ ገበያ የብዙዎች መገበያ